በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ዕለት የምነግራችሁ በጣም አደገኛ የሆነ ካልነቃችሁበት የሲኦልን በር በምድር የምታንኳኩበት የዲያብሎስ ወጥመድ ነው። ከልብ ከሰማችሁኝ ደግሞ ህይወታችሁን ወጣትነታችሁን እንደ በረከት እንደ መሙላት ነው። ስለዚህ አዳምጡ። የመጀመሪያው ነገር ቦዲ ካውንት ሲባል ሰምታችሁ ታውቃላችሁ? አንድ ሰው እንግዲህ ሚዲያ ላይ ሲዘዋወር አይቼው ነው 10 ሰው ጋር ግንኙነት አለኝ ብላ አንድ ሴት ስታወራ ሰማሁኝ እና ከታች ኮሜንቶችን ገብቼ ሳይ በቃ አረ ችግር የለውም ከዚህ መባስ አለ ምናምን እና በጣም እንደተራ ነገር ሲያዩት አየሁ። ይህ ማለት ብዙ ሰዎች ባልተለመደ ሁኔታ የቦዲ ካውንት ወይንም ከብዙ ሰው ጋር ጾታዊ ሩካቤ ማድረግ እድሎች በጣም እንደቀላል እያዩት ነው። ማለት እነዚህን እድሎቹ በጣም ከፍተኛ ናቸው። በጣም ብዙ ሰዎች እንዲያረጉ ነገር ግን ያልገባቸው መሰረታዊ የህይወት ቁልፍ እንግዲህ በዓለም የምትማሩት ዕውቀት በዓለም ነው። መንፈሳዊ ዕውቀት ግን መንፈሳዊም ዓለም በዚህኛውም ዓለም ይሰራል። ስለዚህ ከልብ አዳምጡ። እኔ አድማይል ነኝ። ይህን ቻናል ሰብስክራይብ አድርጉት፣ ሼር አድርጉ፣ አበረታቱ፣ ላይክ አድርጉ፣ ለጓደኞቻችሁ ላኩላቸው። መንፈሳዊ ጥበብ እጅግ በጣም ሚስጥራዊ የዚህ ዓለም ልዕልና ውስጥ የተሰወረ ጥበብ ነው። ስለዚህ በመንፈሳዊ ዓለም ደግሞ ያልገባው ሰው ኑሮ በጣም ተራ ነው የሚሆነው። ስለዚህ በደንብ አዳምጡ። የሚጠቅማችሁ ነገር ስለሆነ ነው። አንደኛውና መሰረታዊ ነገር እንግዲህ ሴት ልጅ ከወንድ ልጅ ዘረመል ስትቀበል በጾታዊ ሩካቤ ግንኙነት ስታደርግ የምትቀበለው ዘር ያ የወንድ ልጅ ዘር ፈሳሽ ሙሉ ለሙሉ ስለ ሰውየው ባህሪ፣ አስተሳሰብ፣ ፍላጎት፣ አኗኗር የሚያስባቸውን ነገሮች የያዘ ነው። የያዘ ረመል ማለት ነው። እና ግንኙነት በሚያደርግበት ጊዜ በሴት ማህፀን ውስጥ የሚቀር አይወጣም፣ ይቀራል እዛው። ያንን የተቀበለችው ሴት የዛን ሰው እንግዲህ ቅድም የነገርኳችሁን ነገሮች ይዞ ማንነቷ ውስጥ ከዲኤንኤዋ ጋር የመዋሃድ እድሉ 100% ይዋሃዳል በሚል ያዙት። ስለዚህ ከ10 ሰዎች ጋር ግንኙነት ብታረግ ወይንም ጾታዊ ሩካቤ ብታረግ ዘመናዊነት መስሏት ማለት ነው፣ ያወቀች መስሏት ማለት ነው። እንደሷ በቃ አራዳ እንደሷ በቃ ዘመናዊነት የገባው ሰው የለም ብላ እንደዚህ ብታረግ አንዳንዶች እስከ 20 ሰው ድረስ በጣም ይሄ ነገር ከልጅነታችሁ ጀምሮ እንደዚህ የሚያረጉ ማለት ከ17 ከ18 አመታቸው ጀምሮ ወላጆች በቁጥጥር አይሆንም ይሄ መንፈሳዊ ትምህርት በማስተማር እንጂ። ስለዚህ በጣም ቦዲ ካውንቷ በጣም ብዙ ሊሆን ይችላል። እነዛ ሁሉ ወንዶች ባህሪያቸው፣ አስተሳሰባቸው፣ ማንነታቸው ምናምን በማንነቷ ውስጥ ይገቡና ከዲኤንኤዋ ጋር ይተባበራል። ይሄ ምን ይፈጥራል ሰው አለ ምንም አይነት የኔ የምትለው ነገር አይኖራትም። ግራ የገባት ሴት የምትሆነው የራሴ የምትለው አቋም አይኖራትም። ምክንያቱም በጣም ብዙ የሆነ የሰዎች ባህሪ፣ አመለካከት፣ አስተሳሰብ በማንነቷ ውስጥ አለ። ራሷን መሆን አትችልም። ሌላኛው ግን በጸበል አይወጣም፣ በጸሎት አይወጣም። ምክንያቱም ከዲኤንኤዋ ጋር የተገናኘ ነው። እዛ ነው ሃይማኖታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሰውን ያግባ፣ አንድ ሴትም አንድ ወንድ ታግባ የምትለው ማለት ነው። አንድ ሰው ብቻ የሆነበት ምክንያት ይሄ በዚህ ምክንያት ሃይማኖታዊ ነው። መንፈሳዊው ዳራውን ደግሞ እንየው። እንግዲህ አንድ ሴት ከ10 ወንድ ጋር ግንኙነት ብታደርግ እነዛ 10 ወንዶች በሃይማኖት የደከሙ ናቸው እንበልና የዝሙት መንፈስ፣ ቡዳ፣ አይነ ጥላ፣ ወሰንጋሪ፣ አዳልሞቲ፣ ሌሎችም መናፍስታን፣ ቃልቻ፣ ሌሎችም በጣም ብዙ ነው ያሉት። እነዛ ሁሉ መተት ምናምን የተደረገባቸው ቢሆን ብለን እናስብ። እነዛ ሁሉ እዚህ ሴት ላይ ይገባሉ። ምክንያቱም በወደቀ ቦታ፣ በተጣለ ቦታ፣ በረከሰ ቦታ አግኝተዋታል። የረከሰ ነገር ደግሞ ዲያብሎስ ይወዳል፣ ማደሪያው ለማድረግ ይፈልጋል። ለበለጠ ኃጢአት፣ ለበለጠ ጥፋት በማንነቷ ውስጥ ያድራሉ።
ከዚህ ሴት ጋር ደግሞ የሚገናኝ ሌላ ሰው እነዚህን ሁሉ ከአስሩም የመጣውን መናፍስት ይቀበላል ማለት ነው። ይሄ በጣም አደገኛ የሆነ ነገር ነው። ይሄ በሽታ አይደለም። ይሄ የተለያዩ በሽታዎች አሉ፣ ባላዘር በሽታዎች፣ ሌሎችም አሉ። ይሄ ግን ከዛ የባሰ ነው። ዲያብሎስ በቀላሉ አይገባም። በዝሙት በኩል በእንደዚህ አይነት ቦታ የመጣብህ ነገር ሰው ደግሞ አይደለም የላከብህ፣ ራሱ በአንተ በራስ ጥፋት አግኝተህ ሆኖ በቀላሉ አይወጣም። በጣም መንፈሳዊ ጠንካራ መሆን አለበት። ስለዚህ እንደዚህ አይነት አደጋዎች መናፍስቶች በቀላሉ ይቆራኙሃል። ስለዚህ ሴቷ ምንድነው የምትሆነው ካላችሁኝ፣ ሴቷ ወይንም ከ10 ወንድ ጋር ከ20 ወንድ ጋር ግንኙነት ያላት ሴት የራሷ ማንነት አይኖራትም። የ10 የ20 ወንድ ማንነት ነው ያለው። ከነዛ ደግሞ የሚመጣው የተለያዩ ነገሮች ቅድም እንደነገርኳችሁ ሙሉ ማንነታቸው የነዛ 10 ሰዎች እሷ ማንነት ውስጥ አለ። አሁን ከዚህ ሴት ጋር አንድ ወንድ ንጹህ የሆነ ወንድ ዲል ለማድረግ አይችልም። ከነዛ ሁላ ነው የሚፎካከረው ማለት ነው። ሌላኛው ወንዶች ናቸው። ወንዶች ወደ እናንተ የሚገባ ዘር ባይኖርም ከሴቷ ጋር ከዚችም 10 እንበለው፣ በሴቷ 10 ስላለም 10 ሴት ጋር አንድ ወንድ ቢተኛ ወደሱ የሚገባ ወደ ዘሩ የሚቀላቀል ነገር ባይኖርም እሱ ነው ወንድ ዘር ነው የሚሰጠው። ባይኖር ከስጋዋ ስጋ ጋር ተጣብቆ ግንኙነት በሚያደርግበት ጊዜ ወይንም ጾታዊ ርካቤ በሚያደርግበት ጊዜ ስጋዋ ትዝታ ባይምሮ ይቀርጻል። የ10ሯም ሴት ይቀርጽበታል። አንደኛ። ሁለተኛ በግንኙነት ወይንም በጾታዊ ሩካቤ ሊያገኙ የሚገባውን ደስታ አያገኙም። ደስታው እየቀነሰበት ነው የሚመጣው። ደስተኛ አይሆንም። በዛ አይረካም። መርካት አይችልም ማለት በአንድ መጽናት አይችልም። ቀውበሪ ሁሉንም ካለመስኩ ማለት ነው። ይሄ ባህሪ ሲቀጥል ትዳር ለመግባትም ይቸገራል። በራሱ ህይወት መወሰን ይከብደዋል። አቋሙ ይወርዳል። አቋሙ ማለት ያለው አመለካከት፣ ይሄ አመራርነቱ፣ አቅጣጫ መስጠት፣ ጋይድ መስጠት ለሰው መንፈሳዊ እርካታው ላይ ለመድረስ እነዚህ ነገሮች አቅም ቢስ ይሆናል፣ ደካማ ይሆናል። ደካማ የሆነ ወንድ ደግሞ ጠንካራ የሆነች ሴት አንበርክካ ትገዛዋለች። አባወራው እማወራ በሚሆንበት ቤት ውስጥ ደግሞ ክብር የሚባል ነገር አይኖርም። ወንድ ልጅ ደግሞ ካልተከበረ ፍቅር አገኘው ማለት አይችልም። ስለዚህ የተዋረደ ይሄ ምስኪን ነው የሚባሉ ሰዎች አሉ። ይሄ ምስኪን እኮ ነው፣ ይሄ ምስኪን ነው እየተባሉ በቤታቸው የማይከበሩ በኑሯቸው ውስጥ የማይከበሩ ሰዎች አሉ። ስለዚህ እንግዲህ ክብሩን የሚያጣ ወንድ አልተወደደም፣ ብቸኛ ነው የሚሆነው በዚህ ዓለም። ይሄ ቅጣቱ ሞት ቅጣቱ ነው። መታነቅ፣ ፍላጎት መኖር፣ ሱሰኛ መሆን፣ በቃ ምንም የማይረሳ አድርጎ መውሰድ፣ ከእግዚአብሔርና ከቅዱሳን ስፍራ መራቅ በከፍተኛ ሁኔታ ይደርስበታል ማለት ነው። ስለዚህ ወጣቶች ከብዙ ሴቶች ጋር ግንኙነት ለማድረግ ትልቅ ነገር እንደ ሞደርን ታይቷችሁ ከሆነ የዲያብሎስ መቃብር ውስጥ ነው የምትገቡት። ምክንያቱም የሱ የጥፋት ቦታ ነው። ሌላኛው ሴቶችን ብትሆኑ አንድ ሴት ሆነሽ የ10 ወንድ ባህሪ የ20 ወንድ ባህሪ በማንነትሽ ውስጥ እንዲገባና ያንን ከ10 ወንድ ጋር ዲል የሚያደርግ ወይንም ከ10 ወንድ ጋር አንድ ላይ ካንቺ ጋር መኖር የሚችል ወንድ ይኖራል ብዬ አላስብም። ከነጭራሹ ደግሞ ሁልጊዜ ትራማ ነው የሚሆንብሽ። ያደረግሽው ነገር አይምሮሽ ውስጥ ተቀርጿል፣ አይወጣም። ሁልጊዜ ታስቢዋለሽ፣ ሁልጊዜ በህልምም በእውንም ይታይሻል። መኖርሽ በዚህ ምድር ላይ የሲኦል ያህል ነው የሚከብደው። ስለዚህ ከዚህ ድርጊት ተቆጠቡ፣ ከዚህ ነገር ውጡ፣ በንስሐ ታጠቡ። በጣም ረጅም ጊዜ የጸሎትና የመንፈሳዊ ልምምድ ደግሞ ከዛ በኋላ ያስፈልጋቸዋል። እግዚአብሔር ይርዳችሁ ነው የምለው።